እናንተ ለምትበሉት ምግብ፣ ለምትለብሱት ልብስ፣ ለቤት ኪራይ እየተጨነቃችሁ ያንን ማሟላት አቅቷችሁ ጓደኞቻችሁ ደግሞ ምን እየሰሩ እንደሆነ አይታወቅም። የተሻለ ይለብሳሉ፣ የተሻለ ቤት ይከራያሉ፣ አንዳንዱ ጭራሽ መኪና ይገዛል፣ ቤት ይገዛል። እንዴት ነው ይሄ ነገር ብላችሁ ግራ የገባችሁ ሰዎች ዛሬ ለዚህ ነገር መልስ የሚሆን ነገር ነው ይዤላችሁ የመጣሁት። አሁን እንደምታውቁት እንግዲህ ኢትዮጵያ ውስጥ ኢኮኖሚ በጣም ተራርቋል። አብዛኛው ሰው በድህነት ውስጥ ነው ያለው። በጣም ለመኖር የተቸገረበት ሁኔታ ላይ ነው ያለው አብዛኛው ሰው። ጥቂት ወጣቶችና ጥቂት ሰዎች ግን ደግሞ ለሚበሉት አይጨነቁም፣ ለሚለብሱት አይጨነቁም። በጣም ለግዠሪ የሆነ ላይፍ ስታይል አላቸው። የተለያዩ ቦታዎች ይሄዳሉ ምናምን እና ይሄ ነገር እንዴት ነው ብላችሁ ጥያቄ ለፈጠረባችሁ ሰዎች ይሄ ቪዲዮ መልስ ስለሚሆናችሁ እስከ መጨረሻው መከታተል እንዳትረሱ። ለማንኛውም ለዚህ ቻናል አዲስ የሆናችሁ ሰዎች ይሄ ዳሎል አካዳሚ ይባላል። የዳሎል ኢንተርፕራይዝ አንዱ አካል ነው። ማሰልጠኛ ተቋም አለን። ቦሌ አለምነሽ ፕላዛ 10ኛ ፎቅ እና ሰሚት ጽዮን ህንፃ 2ኛ ፎቅ። አሁን ላይ ቪዲዮ ኤዲቲንግ እና ኮንቴንት ክሪኤሽን በአካል እያስተማርን ነው። በአካል ለመማር አይመቸኝም የምትሉ ሰዎች ካላችሁ ደግሞ በአካል እንደመማር 100% ተመሳሳይ የሆነ ስልጠና በኦንላይን dalolacademy.com ላይ ገብታችሁ መመዝገብ ትችላላችሁ። ለማንኛውም ዳሎል አካዳሚን ማግኘት ፈልጉ ሰዎች በ0924845589 መደወል ትችላላችሁ። ለማንኛውም ዛሬ ይዤላችሁ የመጣሁት ነገር ሳምንታትን የፈጀብኝ እንቅልፍ ያሳጣኝን እኔ ራሴ በራሴ እጅና በራሴ አእምሮ ብቻ ያለማንም ድጋፍ የሰራሁትን የሚገርም ፕላትፎርም ነው። ይህ ፕላትፎርም ግራ ለገባችሁ ወጣቶች በጣም የተሻለ መልስ የሚሰጣችሁ ፕላትፎርም ነው። ምን ማለት ነው መሰላችሁ? እናንተ ምን አይነት ስራ መልመድ እንዳለባችሁ፣ እሱን ስራ ደግሞ የት እንደምታገኙ በደንብ ግልጽ የሚያደርግ በጣም ቀለል ያለ አፕሊኬሽን እና ዌብሳይት ነው የሰራሁላችሁ። የሚገርም ነው። እኔ ራሴ እንዴት እንደሰራሁት ከጨረስኩ በኋላ በጣም ግራ ገብቶኛል። እኔ ነኝ የሰራሁት እውነት ወይስ ሌላ ሰው ነው የሰራሁት እስከምል ድረስ። ምክንያቱም እንደምታውቁት እኔ ሐኪም ነኝ፣ ሕክምና ላይ ያለው ሰው ነኝ። ግን ይሄ ቴክኖሎጂ ላይ ያለኝ ጉጉትና ፍላጎት አልፈታ ብሎኝ ሁሌ አዳዲስ ነገር መፍጠር በጣም ወዳለሁ። ከዚህ በፊት የዳሎል ገበያን አፕሊኬሽን እና ዌብሳይት ሰርቻለሁ። ዳሎል አካዳሚ ዌብሳይቱን ሰርቻለሁ እና አሁን ደግሞ ሽቀላ የሚባል አፕሊኬሽን እና ዌብሳይት ነው ሰርቼላችሁ የመጣሁት። ይሄ ከሁሉም የተለየ በጣም የሚገርም ፕላትፎርም ነው። ኢትዮጵያ ውስጥ ያላችሁም አይመስላችሁም። የኢንተርናሽናል አፕሊኬሽን ነው የሚመስለው። ሲሪየስሊ ሳሳያችሁ ሁሉ ነገር በደንብ ይገባችኋል ማለት ነው። ለማንኛውም ሽቀላ ምንድን ነው መሰላችሁ? ስኪል ማርኬት ፕሌስ ነው። ከዚህ በፊት ፌስቡክ ማርኬት ፕሌስ ላይ ወይ የሆነ ቦታ ገብታችሁ እቃ ነበር የምትገዙት አይደለ? ሽቀላ ግን እቃ ሳይሆን የሚሸጠው ስራ ነው የሚሸጠው። ስራ ገብታችሁ እዛ ላይ ታገኛላችሁ። እናንተም ደግሞ የምትሰሩት ነገር ካለ ስኪል ካላችሁ ስኪላችሁን እዛ ላይ ትሸጣላችሁ። ከዛ በተጨማሪ ስራ ደግሞ ፖስት የሚያደርጉ ሰዎች ስላሉ እዛ ስራ ሲለቀቅ እየገባችሁ አፕላይ ታደርጋላችሁ። እና ምን አይነት ስራ ነው የሚለቀቀው፣ ምን ያክል ገንዘብ ይከፍላሉ እና ከኔ የሚጠበቀው ነገር ምንድን ነው የምትሉ ሰዎች ካላችሁ በደንብ ግልጽ የሆነ ነገር ነው ዛሬ ይዤላችሁ መጣሁት። ሁሉንም ፕሮሰስ አስረዳችኋለሁ። የተሻለ ክፍያ የምታገኙበት ስራ ነው የምትሰሩት። እመኑኝ። ከዚህ ቪዲዮ በኋላ ቀጣይ ከአነስተኛ ገቢ ወደ መካከለኛ ገቢ፣ ከመካከለኛ ገቢ ወደ ከፍተኛ ገቢ ትሸጋገራላችሁ። በትክክል የምላችሁ ነገር አድርጋችሁ ከሆነ እኔ ራሴ ህይወት የተቀየረው በእንደዚህ አይነት ተመሳሳይ ነገር ስለሆነ ዝም ብዬ አይደለም ማወራው። በትክክል የሚጠቅማችሁን ነገር ነው ይዤላችሁ የመጣሁት። ልፋታችሁን፣ ጊዜያችሁን፣ ጉልበታችሁን በጣም የሚቆጥብ ነገር ነው ይዤላችሁ የመጣሁት ማለት ነው። ስለዚህ ስለ ሽቀላ ከማብራራቴ በፊት አሁን ላይ እነዚህ ወጣቶችና ሰዎች ምን እየሰሩ ነው እንደዚህ ሀብታም የሆኑት የሚለውን ነገር ለማብራራት ያክል አሁን ላይ በጣም አዋጪ ሆነው ስራ ከሶሻል ሚዲያ ጋር የተያያዘ ስራ ምን ማለት ነው ስላችሁ፣ እናንተ ፊት ለፊት ሶሻል ሚዲያ ላይ ወጣችሁ ለመስራት ከሆነ ኮንቴንት ክሬተር ሆናችሁ ትሰራላችሁ። አይ እኔ ደግሞ ፊት ለፊት መውጣት አልፈልግም የምትሉ ከሆነ ደግሞ ከኋላ እነዛን ቪዲዮዎች ትሰራላችሁ። እንዴት? ቪዲዮ ኤዲተር ትሆናላችሁ፣ ካሜራማን ትሆናላችሁ፣ ሶሻል ሚዲያ ማኔጀር ትሆናላችሁ፣ ማርኬተር ትሆናላችሁ። ከጀርባ ሆናችሁ እነዛን ስራዎች ለተለያዩ ሰዎች ትሰራላችሁ። አሁን ሁሉም ድርጅት ደንግጧል። ጊዜው የማርኬቲንግ ጊዜ ነው። የምን ማርኬቲንግ? የሶሻል ሚዲያ ማርኬቲንግ ጊዜ ነው። ከዚህ በፊት የተሻለ ቦታ ላይ የተቀመጠ ምግብ ቤት ነበረ ብዙ ሽያጭ ያለው። ከዚህ በፊት የተሻለ ሎኬሽን ላይ የተቀመጠ ልብስ ቤትና ኮፊ ሾፕ ነበረ በደንብ የሚሸጠው። አሁን ግን ሶሻል ሚዲያ ላይ ካልተንቀሳቀሳችሁ ትርጉም የሌለው ታይም ስለሆነ በጣም ብዙ ድርጅቶች ቪዲዮ ኤዲተር፣ ካሜራማን፣ ኮንቴንት ክሬተር፣ ሶሻል ሚዲያ ማኔጀር ይፈልጋሉ። አሁን ገብቷችኋል? እያንዳንዱ ሱቅ ካሜራማን ያስፈልገዋል፣ እያንዳንዱ ሱቅ ቪዲዮ ኤዲተር ያስፈልገዋል አሁን ላይ ማለት ነው። ስለዚህ አሁን
አሁን ጎበዝ ከሆናችሁ ቶሎ ብላችሁ እነዚህን ስኪሎች መልመድ አለባችሁ። እንዴት ነው እነዚህን ስኪሎች ምን ለምደው የሚለውን አሳያችኋለሁ። ከዛ በፊት ግን እሺ ስኪሉ አለኝ፣ የት ነው ስራ ማገኘው? እነዚህን ሰዎች የት ነው ማገኛቸው? ይሄንን መልስ የሚሰጥ ፕላትፎርም ነው ይዤላችሁ የመጣሁት ማለት ነው። እነዛን ሰዎች ለማግኘት ከቤታችሁ መውጣት አይጠበቅባችሁ። ሽቀላ ከመጣ በኋላ ሁሉም ነገር አልጋ ባልጋ ይሆናል። ሁሉም ነገር ኢዚ ነው የሚሆነው። ስለዚህ ሽቀላ ፕላትፎርም እንዴት እንደሚሰራ በዲቴል ላስረዳችሁ ነው ማለት ነው የመጣሁት። እንዴት ነው የሰራሁት የሚለውን አሳያችኋለሁ። ከዛ በተጨማሪ እናንተ እንደተጠቃሚ ሽቀላን እንዴት ነው የምትጠቀሙት፣ ስራ የሚያሰሯችሁን ሰዎች እንዴት ነው የምታገኙት፣ እናም ራሳችሁ የራሳችሁን ፕሮፋይል እዛ ላይ ያስቀምጣችሁ ሰዎች ራሳቸው እንዲያናግሯችሁ እንዴት ነው የምታደርጉት፣ እናም ምን ያክል ገንዘብ ነው የሚከፈለው፣ ሁሉንም ነገር በዲቴል አሳያችኋለሁ። ስለዚህ ሽቀላ በሁሉም አይነት መንገድ ተዘጋጅቶ ነው የመጣው። ባይዘውኝ እኔ ለማመን ከብዶኛል ያልኳችሁም ለዛ ነው። ሽቀላ.com የሚባል ዌብሳይት አለ፣ shqela.com። እናንተ ክሮም ላይ ብራውዘር ላይ ገብታችሁ ምናምን ሽቀላ.com ብላችሁ ሰርች ብታደርጉ እንደዚህ አይነት ነገር ይመጣላችኋል። ግን ዌብሳይቱ ላይ መግባት አይጠበቅባችሁ። ምን እንደሆነ አስረዳችኋለሁ፣ ይሄ እንደምን እንዳልኳችሁ። ለማንኛውም ዌብሳይቱን እንድታዩ ብቻ ላሳያችሁ። ሽቀላ.com ብላችሁ እንደዚህ ጽፋችሁ ስትገቡ እንደዚህ አይነት ይመጣላችኋል። በጣም ፋስት የሆነ ዌብሳይት ነው እና እዚህ ጋር ስራዎች ይለቀቃሉ። እዚህ ጋር ከታች ደግሞ የተቀመጡ ሊስቲንጎች አሉ። እነዚህ ነገሮች ምንድን ናቸው? እና ስራ ለማግኘት ደግሞ እዚህ ፋይንድ ጆብስ ሚለው ላይ ገብታችሁ የተለያዩ ስራዎች ይለቀቃሉ። እነዛን ስራዎች እያያችሁ በዲቴል እያያችሁ አፕላይ ታደርጋላችሁ። አሁን የብዙ ሰው ችግር ክሮም ላይ የገባ ዌብሳይት ሰርች ያደረገ መጠቀም ብዙ ሰው አይወድም። ስለዚህ ዌብሳይት ላይ ገብቼ ጠቀማለሁ የምትሉ ሰዎች ዌብሳይትም ሰርች ይላችኋለሁ። ነገር ግን የተሻለ መንገድ አለ። ይሄ ዌብሳይት 100% ከቴሌግራም ጋር ተገናኝቷል። ቴሌግራም ላይ አፕሊኬሽኑን ቁጭ አድርጌላችኋለሁ። አንድሮይድ አይፎን ስልክ ቢኖራችሁ ምንም አይነት ላፕቶፕን ብትጠቀሙ ምንም ብትጠቀሙ ሁሌ ቴሌግራም ትጠቀማላችሁ አይደለ? ስለዚህ ቴሌግራም ላይ በመግባት አፕሊኬሽኑን ታገኛላችሁ። ፕሌይ ስቶር ላይ አፕ ስቶር ላይ ገብታችሁ ስልካችሁን ዳውንሎድ አድርጋችሁ ማስጨነቅም አይጠበቅባችሁ። የቻናላችንን ሊንክ ዲስክሪፕሽንም ላይ አስቀምጥላችኋለሁ። ግን ጀስት ቴሌግራም ላይ ትገቡና shqela.jobs ሽቀላ ጆብስ ብላችሁ ያለ ምንም ስፔስ ትጽፉና ይሄንን ቻናል ጆይን ታደርጋላችሁ ማለት ነው። እዚህ ቻናል ላይ በዚህ ቻናል በቅርቡ ከቪዲዮ ፎቶና ሶሻል ሚዲያ ጋር የተያዙ ስራዎች የሚለቀቁ ሲሆን ስራዎቹን ለማግኘትና አፕላይ ለማድረግ በቅድሚያ በዚህ ቦት እየገባችሁ አካውንታችሁን ቬሪፋይ አድርጉ የሚል ማስታወቂያ ተቀምጧል። ስለዚህ ቦቱን ለማግኘት ምን ታደርጋላችሁ? እዚህ ሽቀላ ጆብስ ብላችሁ እንደጻፋችሁት ከዛ አንደርስኮር ቦት ብላችሁ ልክ እንደዚህ ትጽፋላችሁ ማለት ነው። ሽቀላ ቦት የሚል ይመጣላችኋል። ብዙ የተለያዩ ሽቀላ የሚሉ ነገሮች አሉ። የኛ ግን ሽቀላ ጆብስ ቦት እንደዚህ ጽፋችሁ ስትከፍቱ መጀመሪያ ስታርት ይላችኋል ማለት ነው። ስታርት ሲላችሁ ስታርት ትሉና ከታች ኦፕን ሽቀላ ምትላለች። የተለያዩ ነገሮችን ቢኖሩም እናንተ የምትጠቀሙት እችኛዋን ከታች ኦፕን ሽቀላ ምትለው ስትከፍቱ እንደዚህ አይነት ሙሉ አፕሊኬሽን ይመጣላችኋል ማለት ነው። ስለዚህ ለዛ ነው ቴሌግራም ላይ ሙሉ አፕሊኬሽኑ አለ ያልካችሁ። እዚህ ጋር ምንድነው የምታደርጉት? የመጀመሪያው ቴሌግራም ላይ የሚለቀቁ ስራዎችን እዛ ቴሌግራም ቻናሉም ላይ ማየት ትችላላችሁ። እዚህም ላይ አፕሊኬሽኑም ላይ ገብታችሁ ፋይንድ ጆብስ ምትላለች አይደለ? እሷን ስትነኩ የተለያዩ ስራዎች ይመጣሉ። አሁን እነዚህ ስራዎች መጀመሪያ ቼክ ታደርጋላችሁ። ለምሳሌ አሁን ቴስት እያደረግን ስለሆነ ገና ቴስት ጆብ 6 ቴስት ጆብ 3 ያልን ፖስት ያደረግን ያለ ነው። በኋላ ላይ ግን ቪዲዮ ኤዲተር፣ ግራፊክ ዲዛይነር፣ ሶሻል ሚዲያ ማኔጀር፣ ኮንቴንት ክሬተር እየተባለ ፖስት የሚደረገው ማለት ነው። ለማንኛውም ለምሳሌ አንዱን ስራ አየው ተለቀቀ፣ የተለቀቀበት ታይም ይታያል። ቪው ዲቴይልስ ብዬ ስራውን አያለው በዲቴይል ማለት ነው። ከኔ ጋር ይሄዳል አይሄድም የሚለው። ስለዚህ ከላይ ርዕሱን ያለው ዲስክሪፕሽኑን ያለው የሚፈለገው ስኪል ምን ነው የሚለውን ያለው የስራውን ዲቴይል ምን አይነት ስራ እንደሆነ የሚፈልጉት ፓርት ታይም ነው ፉል ታይም ነው የት ሆኖ ነው የሚሰሩት ቤት ሆኜ መስራት ይችላል ወይስ እዛ በአካል መገኘት አለብኝ ምን ያክል ብር ይከፍላሉ ሁሉንም ነገር እዚህ ጆብ ዲቴይል ውስጥ ታያላችሁ ማለት ነው። ስለዚህ ስራውን ካያችሁ በኋላ ሁሉንም ዲቴይል ካያችሁ በኋላ ታች ላይ አፕላይ ናው ምትል ትመጣለች። እናንተ ከዚህ በፊት ያው እንግዲህ ሎጊን ካላረጋችሁ ሎጊን ትላለች። ግን ደስ የሚለው ነገር ምን ነው መሰላችሁ? እኛ ጋር ቴሌግራም ቦቱን ስትጠቀሙ አካውንት ክሬት ማድረግም አይጠበቅባችሁ። ራሱ በራሱ የራሳችሁን ዩዘር ኔም ሰብስቦ ነው የሚያመጣው። የራሳችሁን ዩዘር ኔም አምጥቶ ራሱ አካውንት ክሬት ያደርግላችኋል። ከዛ በኋላ በቃ አካውንት አላችሁ ማለት ነው። እንደ አዲስ ፓስወርድ፣ ኢሜይል፣ ስም ምናምን ተብላችሁ አትጠይቁ። በቃ ቴሌግራም ካላችሁ ቴሌግራም ላይ ቦቱን ኦፕን ስትሉ በራሱ አካውንት ክሬት ያደርግላችኋል። ስለዚህ ይሄ ነው በጣም የሚገርመው። እኔ የሚገርማል ያልኩት ይሄ ነው። ጀስት ቴሌግራም ላይ ኦፕን ሽቀላ ስትሉ ኢሚዲየትሊ አካውንት ክሬት አድርጋችኋል ማለት ነው። ኤኒዌይ እዚህ ጋር
አፕላይ ናው ምትል ትመጣለች። አሁን ምንድነው መሰላችሁ እኛ ጋር ስራ ሲለቁ ሰዎች የሚያገኙቸው ባለሙያዎች በትክክል ዕውቀትና ችሎታ ያላቸው እንዲሆኑ ነው የምንፈልገው እኛ። ማለት ለምሳሌ እናንተ አስቡት እንግዲህ ስራ ፖስት በሚያደርገው ሳይድ ሆናችሁ የሆነ ስራ ፖስት አደረጋችሁ ቪዲዮ ኤዲተር ብላችሁ ከዛ በኋላ 1000 ሰው አፕላይ አድርጎ ከዛ 1000 ሰው 900 ምናምኑ ምንም የማይችል ሰው ቢሆን አስቡት፣ በጣም ነው የሚያበሳጨው። ስለዚህ እኛ ዝም ብሎ ሁሉም ሰው አፕላይ እንዲያደርግ አንፈቅድም። ችሎታችሁ መጀመሪያ እኛ ቼክ አድርገን ነው እዛ ላይ ፖስት የሚደረጉ ስራዎች ላይ አፕላይ እንድታደርጉ ምናደርገው ማለት ነው። ኤኒዌይ አሁን ለምሳሌ ይሄኛው አካውንቴ ቬሪፋይድ አልሆነም፣ ችሎታዬን በትክክል ቬሪፋይ አላረኩም። እንዴት ቬሪፋይ እንደምታስደርጉ ማሳያችኋለሁ። እዚህ ጋር ገብቼ ዝም ብዬ ለምሳሌ ቬሪፋይድ ባልሆነ ፕሮፋይል ገብቼ አፕላይ ነው ስል ምንድነው የሚመጣልኝ? ይኸውላችሁ ቬሪፊኬሽን ሪኳየርድ ይላል። ኦንሊ ቬሪፋይድ ፍሪላንሰርስ ካን አፕላይ። በቃ ቬሪፋይድ የሆኑ ፍሪላንሰሮች ብቻ ናቸው አፕላይ ማድረግ የሚችሉ። ስለዚህ ቬሪፋይ አርግ አካውንትን መጀመሪያ ይላል ማለት ነው። ስለዚህ እንዴት ነው አካውንታችንን ቬሪፋይ የምናደርገው? ፍሪላንሰር ፕሮፋይላችንን እንዴት ነው ቬሪፋይ የምናደርገው የሚለውን ላሳያችሁ። እዚህ ጋር ጥግ ላይ ፕሮፋይል የሚል አለ። እሱን ትነኩና ፍሪላንሰር ዳሽቦርድ የሚል አለ። እሱን ነክታችሁ እዚህ ጋር ቬሪፊኬሽን ስታተስ ብሎ እናንተ ከዚህ በፊት ምንም ችሎታችሁን የሚገልጽ ነገር አስገብታችሁ ካልሆነ አስገቡ ይላችኋል። እኔ አሁን ራሴን ጀስት ሪጀክት አድርጌ ነው እናንተ ለማሳየት ማለት ነው። እዚህ ጋር ኤዲት ኤንድ ሪሰብሚት ይላችኋል ወይም ደግሞ ሰብሚት አድርጉ ይላችኋል። ብቻ እናንተ ባላችሁበት ሌቭል ከዚህ በፊት ምንም ሰብሚት አድርጋችሁ ካልሆነ ሰብሚት አድርጉ ይላችኋል። ኦሬዲ አስገብታችሁ ሪጀክት ከተደረጋችሁ ከነበረም ኤዲት እንድታደርጉ ይፈቀድላችኋል። ገብታችሁ ኤዲት አድርጋችሁ ድጋሚ አፕላይ ታደርጋላችሁ ማለት ነው። ኦሬዲ ቬሪፋይድ ከሆናችሁ ደግሞ እዚህ ጋር ቬሪፋይድ ብሎ ይመጣል። አሳያችኋለሁ። አሁን ቬሪፋይ አድርጌ ደግሞ አሳያችኋለሁ። ሶ እዚህ ጋር ትገቡና ብቻ ምንም ይበል ትገቡና የራሳችሁን ስም፣ ስልክ ቁጥር፣ ስኪሎቻችሁን፣ ፖርትፎሊዮ ሊንክ ታስቀምጣላችሁ። ይሄ ከሁሉም በላይ በጣም ኢምፖርታንት የሆነው ነገር ነው። አሁን ላይ የሚቀጥሯችሁ ሰዎች እናንተ ለምሳሌ ዳሎል አካዳሚ ላይ ቪዲዮ ኤዲቲንግ ተምሬያለሁ ብትሉ፣ ዳሎል አካዳሚ ላይ ኮንቴንት ክሪኤሽን ተምሬያለሁ ብትሉ ሰርቲፊኬታችሁን ብቻ አይተው አይደለም የሚቀጥሯችሁ። ሰርቲፊኬት ምናምን አስፈላጊ ነው። እሱ ከሌለ ምን እንደምታደርጉ አሳያችኋለሁ። ግን ፖርትፎሊዮ ግዴታ ነው። ፖርትፎሊዮ ማለት ሰርቶ ማሳያ ነው። ምን ማለት ነው? ሰዎች እናንተን የሚቀጥሯችሁ ከዚህ በፊት የሰራችሁትን ስራ አይተው ነው። ለምሳሌ ዝም ብላችሁ ቤታችሁን ግንበኛ ብትፈልጉ ከዚህ በፊት ምንም የሰራው ነገር ከሌለ አታሰሩት ማለት። ልክ እንደዛ ነው ማሰብ ያለባችሁ። የሚያሰሯችሁ ሰዎች እናንተ ከዚህ በፊት የሰራችኋቸውን ስራዎች ማየት ይፈልጋሉ። መጨረሻ ላይ ከዚህ በፊት የሰራችሁት ስራ ከሌለ ምን እንደምታደርጉ አሳያችኋለሁ። ግን ለማንኛውም ፖርትፎሊዮ ሊንክ እዚህ ጋር ማስቀመጥ አለባችሁ። ፖርትፎሊዮ ሊንክ ከሌላችሁ ደግሞ የምታደርጉት ነገር በጣም ቀላል ነው። ምን እንደምታደርጉት ቴሌግራም ቻናል ትከፍታላችሁ። የራሳችሁን ቴሌግራም ቻናል ትከፍቱና እዛ ላይ ከዚህ በፊት የሰራችኋቸውን ፎቶዎች ሊሆን ይችላል፣ ቪዲዮዎች ሊሆን ይችላል፣ የተለያዩ ነገሮችን እዛ ቴሌግራም ቻናላችሁ ላይ አፕሎድ ታደርጋላችሁ ማለት ነው። ከዛ በኋላ የቴሌግራም ቻናላችሁ ሊንክ ኮፒ አድርጋችሁ እዚህ ፖርትፎሊዮ ሊንክ የሚለው ቦታ ላይ ታስቀምጣላችሁ። በኋላ ላይ ስራ የሚቀጥሯችሁ ሰዎች ሊንኩን ሲነኩ ቀጥታ ወደ እናንተ ቴሌግራም ቻናል ይወስዳችኋል። እዛ ላይ የምትሰሩትን ስራ ምናምን ያያሉ ማለት ነው። ቀጥሎ ሰርቲፊኬት ይላል። ሰርቲፊኬት ማለት የትምህርት ማስረጃ ነው። ሶ አሁን ላይ የሚቀጥሯችሁ ሰዎች ሰርቲፋይድ መሆናችሁን ይፈልጋሉ። ለዛ ነው እንደ ዳሎል አካዳሚ ያሉ አሁን ላይ በትክክል እነዚህን ስኪሎች የሚያስተምሯችሁ ድርጅቶች ሰርቲፊኬት ይሰጧችኋል። ግን እናንተ ሰርቲፊኬት ከሌላችሁ መሞከር ያለባችሁ አንዱ አማራጭ ምንድነው? ሲቪ ታዘጋጃላችሁ። ሲቪ ታዘጋጁና እሱንም እንዴት እንደምታዘጋጁ በዚህ ቪዲዮ መጨረሻ እነግራችኋለሁ። እዚህ ላይ ታስቀምጣላችሁ። ዋናው እነሱ ፎከስ የሚያደርጉት ፖርትፎሊዮ ላይ ስለሆነ፣ ግን ሰርቲፊኬት ያለው ሰው ሁሌም ቅድሚያ ያገኛል። ምክንያቱም ሰርቲፋይድ መሆን ኢምፖርታንት ስለሆነ ማለት ነው። ኤኒዌይ ቀጥላችሁ እሱን ከጨረሳችሁ በኋላ ሰብሚት ትላላችሁ ማለት ነው። ከዛ ፔንዲንግ ይላል። ለምሳሌ እኔ አሁን ላስገባ ስሜ ጢሞቴዎስ ነው። ስልክ ቁጥሬ 0999 ነው። ስኪሎቼ እነዚህ ናቸው። ቪዲዮ ኤዲቲንግ አዶቤ ፕሪሚየር ፕሮ ላይ ነው ኤዲት ማድረገው ናም ብዬ ስኪሎቼን ጻፍኩኝ። ከዛ የፖርትፎሊዮ ሊንክ ለምሳሌ ያስቀመጥኩኝ። ሰርቲፊኬት ገብቼ ሳምቲንግ ዝም ብዬ ላስቀምጣው እናንተን ለማሳየት። ይሄ ለምሳሌ ሰርቲፊኬት ነው። እሱን ከጨረስኩ በኋላ ሴቭ ኤንድ ሰብሚት የሚለውን በተን ስነካ ሴቪንግ ፕሮፋይል ብሎ ፕሮፋይል አፕዴት ይለኛል። ከዛ ተመልሼ አሁን ፍሪላንሰር ዳሽቦርድ ላይ ብገባ እንደሚለው ፔንዲንግ ይላል ማለት ነው። በቃ ፔንዲንግ ፎር ቬሪፊኬሽን ይላል። ስለዚህ አሁን ጠብቃለሁ። እቺን እየገባው ቼክ አደርጋለሁ ሁሌ አክሰፕት መደረግ ማለት ነው። አክቹአሊ አክሰፕት ስትደረጉ ከታች ኖቲፊኬሽን ራሱ ይመጣላችኋል። ለማንኛውም እዚህ ጋር ፔንዲንግ ይላል። ገብቼ አፕሩቭ ላድርግ። እኛ ስለሆነን አፕሩቭ የምናደርገው የምናየው ነገር በዋደኝነት ስማችሁን፣ ስልክ ቁጥራችሁን፣ ፖርትፎሊዮ ሊንክ በትክክል ማስቀመጣችሁ። ሌላ ደግሞ ሰርቲፊኬት ካላችሁ ራሱ ሰርቲፊኬታችሁን የሆነ እንደዚህ ወደ ጎን ወደ ምናም ደስ በማይል ሁኔታ አታንሱ፣ እስካን አድርጉ።
ካም ስካነር ምናምን የሚባሉ አፕሊኬሽኖች አሉ። በትክክል ስካን አድርጋችሁ አስቀምጡ። እኛ ቬሪፋይ አናደርግም አለበለዚያ። ምክንያቱም በኋላ ለሚቀጥራችሁ ሰው ሲያይ ሰርቲፊኬታችሁ በትክክል ማይታይ ከሆነ እናንተ እንዴት ነው በኋላ ሰርቲፊኬቱን በትክክል ፎቶ ማያነሳ ሰው እንዴት ነው በኋላ ስራ ይሰራል ተብሎ የሚታሰበው? ስለዚህ በትክክል ሰርቲፊኬታችሁን ስካን አድርጋችሁ ነው ማስቀመጥ ያለባችሁ። ከዛ ገብቼ ለምሳሌ ቬሪፋይ ላድርግ የራሴን አካውንትና ቬሪፋይ ካረኩ በኋላ ምን እንደሚሆን ልንገራችሁ። በእኛ ሳይድ ቬሪፋይ የሚያደርጓችሁ ሰዎች ይኖራሉ ማለት ነው። ይህን ያክል አድቫንስድ ነገር ነው የሰራሁት። አሁን ለምሳሌ ቬሪፋይ ያደረኩኝ በዚህ ፍሪላንሰር ዳሽቦርድ ላይ ልግባ። ፍሪላንሰር ዳሽቦርድ ላይ ስገባ አይታችኋል አይደለ? ቬሪፋይድ ፍሪላንሰር ይላል። አሁን ቬሪፋይድ ሆኛለሁ ማለት ነው። ስለዚህ ምን አደርጋለሁ? አሁን ስራ ሲለቀቅ እየጠበቅኩኝ ቴሌግራም ቻናሉም ላይ ሊሆን እዚህም ላይ እየገባሁኝ ስራ ሲለቀቅ እየጠበቅኩኝ አፕላይ ማድረግ ነው። ለምሳሌ ይሄን ስራ ፈልጌዋለሁ አፕላይ ናው እላለሁ። መጥቼ አፕላይ ናው ስል እንደዚህ ይመጣልኛል። ኦሬዲ ቬሪፋይድ ስለሆንኩ ማለት ነው። ከዚህ በኋላ ድጋሚ ስሜን፣ ስልክ ቁጥሬን፣ ሰርቲፊኬት ድጋሚ ማስገባት አይጠበቅብኝም። በቃ አንዴ አስገብቼ ቬሪፋይድ ከሆንኩ ልክ እንደዚህ ይመጣልኛል ማለት ነው የኔ ፕሮፋይል። እዚህ ጋር ምን አደርጋለሁ? ፕሮፖዛል ሜሴጅ ብቻ አስቀምጣለሁ። ፕሮፖዛል ሜሴጅ ማለት ያው እናንተ ለዛ ስራ ብቁ መሆናችሁ ለዚህኛው ስፔሲፊክ ስራ ለምን እናንተ እንደምትመረጡ የተወሰነ ነገር ጽፋላችሁ። ለምሳሌ እኔ ከዚህ በፊት ኤክስፒሪየንስ ስላለኝ እንደዚህ ስለሆንኩ ፕሮፖዛል ነገር ለሰውየው ትጽፋላችሁ። አሁን ዝም ብዬ ABCD ልጻፍ፣ እናንተ ግን ፕሮፖዛል ሜሴጅ ትጽፋላችሁ። ከዛ በኋላ ሴንድ አፕሊኬሽን የሚለውን ትነካላችሁ። አሁን እዚህ ጋር ፕሮፖዛል ሜሴጅ በትክክል ስላልጻፍኩ ነው። ጻፍኩኝ ሴንድ አፕሊኬሽን እላለሁ። ከዛ በኋላ አያችሁ አይደለ? አፕሊኬሽን ሴንት ይላል። your application has been submitted successfully back to job። ወደኋላ መመለስ ትችላለህ። በቃ አሁን አፕላይ ያርጋል። እዚህ ጋር አይታችኋል። አፕላይ ካረኩ በኋላ application submitted you already applied for this job status pending ይላል ማለት ነው። ገብቷችኋል? ስራው ላይ ድጋሚ አፕላይ ማድረግ አልችልም። እና እነዚህ አሁን አፕላይ ያረኳቸው ስራዎች ላይ ሰዎች ሲቀበሉኝ ምናምን እንዴት ነው ማውቀው? አሁን እዚህ ጋር ያስቀመጥኩት ቁጥር ምናምን አለ፣ ስልክ ቁጥር ያለ፣ ሲቪም ላይ ሰርቲፊኬቲም ላይ ቁጥር ምናምን ይኖራል። ሜሴጅም ሊልኩ ይችላሉ። እነሱ ዝም ቢሉኝ ራሱ አክሰፕት አድርገው ዝም ቢሉኝ እንዴት ማግኘት ይችላለሁ? እዚህ ጋር ፕሮፋይል ላይ ይመጣና ፍሪላንሰር ዳሽቦርድ የሚለውን ስነካ ወደ ታች ወረድ ስል አሁን አፕላይ ያረኳቸው ሪሰንት አፕሊኬሽኖች ይመጡልኛል ማለት ነው። ከዛ ለምሳሌ አሁን አፕላይ ያረኩት ቴስት ጆብ 3 የሚለው ላይ ነው አይደለ? ምን አደርጋለሁ? እሱን እነካዋለሁ። እሱን ነክቼ አሁን አፕሊኬሽን ስታተስ እዚህ ጋር እንደምታዩት ፔንዲንግ ሪቪው ይላል። አፕላይ ያረክለት ሰው እያየ ነው ጠብቅ ይላል ማለት ነው። እሱ አክሰፕት ቢያደርገኝ ኖሮ ለምሳሌ አክሰፕት ላድርግ፣ ያውን ስራውንም ፖስት ያደረኩት እኔ ስለሆንኩኝ ይህንን አክሰፕት ላድርግ። እስቲ አክሰፕት ላድርግና ላሳያችሁ። እሱ ራሱ ልክ እንደናንተ ቴሌግራም ላይ ገብቶ የእናንተን አፕሊኬሽን አይቶ አፕላይ አክሰፕት ማድረግ ይችላል። አንድ ሰው ስራ ፖስት ካደረገ በኋላ እዚህ ኢምፕሎየር ዳሽቦርድ የሚለው ላይ ይገባል። አሁን የገባውበት ቴሌግራም ስራውን ፖስት ያደረገው ቴሌግራም ላይ ነው የገባሁት። ከዛ በኋላ እዚህ ጋር አይታችኋል አይደለ? ቴስት ጆብ 3 ላይ 2 አፕሊኬሽኖች አሉ ይላል። አሁን እኔ አፕላይ ያረኩት ቅድም አፕላይ ያረኩት እዚህ ጋር መምጣት አለበት። ሪቪው አፕሊኬሽን እልና አያችሁ አይደል? አሁን ይሄኛው መጨረሻ ላይ አፕላይ ያደረገው ሰው ነው። እዚህ ጋር ከቨር ሌተር ምናምን ብሎ እኛ ከቨር ሌተር ምናምን ብሎ ቅድም እኛ ABCD ምናምን ይጻፍ ነው አለ። ስታተሱ ፔንዲንግ ነው። እዚህ ጋር ምን ያደርጋል መሰላችሁ? እሱ ሰርቲፊኬታችሁን እዚህ ጋር ቼክ ያደርጋል። አያችሁ አይደለ? ሰርቲፊኬቴ እዚህ ጋር መጣለት ባክ ብሎ አሁንም ሌላ ምን ያደርጋል? ቀጥሎ ግን በዋነኝነት የሚያየው ፖርትፎሊዮ ነው። ገብቷችኋል? ስለዚህ ፖርትፎሊዮ ክሊክ ሲያደርግ እናንተ ቴሌግራም ቻናል ካላችሁ ቴሌግራም ቻናል ከዚህ በፊት የሰራችሁት ስራ ካለ አሁን ዝም ብዬ ፖርትፎሊዮ የሆነ ነገር ጽፌ .com ስላልኩ ነው እንጂ በዚህ ጋር በደንብ ማየት ይችላል ማለት ነው። ስለዚህ ለዛ ነው ፖርትፎሊዮ ኢምፖርታንት ነው ያልኳችሁ። ከዚህ በፊት የሰራችኋቸውን ስራዎች ያያሉ የሚቀጥፋችሁ ሰዎች። ኤኒዌይ ለምሳሌ አሁን እኔ እንደ ቀጣሪ ገብቼ እዚህ ጋር ሪቪው አፕሊኬሽን እልና እናንተ አፕላይ ያደረጋችሁትን አይቼ አክሰፕት አረኳችሁ። አክሰፕት አፕሊኬሽን አክሰፕትድ ይላል። ከዛ ቀጥሎ ሌላ እዚሁ ላይ በእናንተ ፕሮፋይላችሁን በሙሉ አይቼ ስልክ ቁጥራችሁንም አይቼ ልደውልም እችላለሁ። እዚህ ሲቪያችሁ ላይ ምናምን ስልክ ቁጥራችሁ ሊኖር ይችላል። እዚህም ላይ ስልክ ቁጥራችሁ ይመጣል። ተጽፌ ቢሆን ኖሮ ይመጣ ነበር እዚህ ጋር። እዚህም ጋር ስልክ ቁጥራችሁ ስለሚመጣ መደወል ይችላል። ግን ሜሴጅ ለምሳሌ እዛው ላይ ሜሴጅ መጻፍ ፈለኩኝ። ሜሴጅ ላይ ገብቼ እዚህ ጋር ሃይ ስራው ላይ ስለተቀበልኩ ሃይ ስራህን ተቀብያለሁ፣ አፕሊኬሽንን ተቀብያለሁ፣ ስልክ ቁጥርን ለምሳሌ ላክልኝ ወይ መቼ ይመቻል ብቻ እኛን በዚህ መንገድ አግኘን ብዬ ሜሴጅ መላክም ይችላል እንደ ቀጣሪ ማለት ነው። አሁን ደግሞ በዛኛው አፕላይ ባደረገው ስራው ላይ አፕላይ ባደረገው ልጅ ቴሌግራም እንግባ። ቅድም አፕላይ ባደረግንበት
እና በጣም ሁሉንም ነገር ያካተተ ነው። የሚገርማችሁ ስራውን አፕላይ ባደረገው በኩል ስገባ ገና ቦቱ ላይ ስገባ አይታችኋል ኒው ሜሴጅ ተቀብለሃል ብሎ ቴሌግራም ራሱ ኖቲፊኬሽን ይልክልኛል ማለት ነው። you received a new message from Mary አሁን እሷ አፕላይ ቅድም ስራውን ፖስት ያደረገችው እሷ ስለሆነች እሷ ተቀበላኝ ሜሴጅ ሃይ ተቀብያለሁ ሰው ስልክ ቁጥር ላክልኝ ምናምን ብሎ ይመጣልኛል። አይታችኋል አይደለ? ልክ እንደዛው ግን እኔ አፕሊኬሽኑ ላይ ልግባ ኦፕን ሽቀላ ብዬ አፕሊኬሽኑ ላይ ልግባና እዚህ ጋር ከታች ሜሴጅ የሚለው ላይ አይታችኋል አይደለ? እሱ አሁን የላክልኝ ሜሴጅ እዚህ ጋር ይገባልኛል። ስለዚህ ሜሴጁ ላይ እርስ በርስ ድጋሚ ማውራት ይችላል። ኦኬ ቴንክ ዩ መቼ ልምጣ ብዬ ለምሳሌ መልሼ ሜሴጅ መላክ ይችላል። ለሱም ቴሌግራም ላይ ኖቲፊኬሽን ስለሚገባለት ሜሴጁን ገብቶ ቼክ ያደርጋል ማለት ነው። እሱ ብቻ አይደለም። አሁን እዚህ ጋር እሱ ዝም ቢላችሁ ለምሳሌ አክሰፕት ብቻ አድርጎ ዝም ቢላችሁ ለምሳሌ ሜሴጅን ባይልክ ባይደውልላችሁ እንዴት ታውቃላችሁ? ስራውን እናንተ አፕላይ ያደርጋችሁት ስራ ያ ሰው መቀበል አለመቀበሉን ፍሪላንሰር ዳሽቦርድ ላይ እንደ ቅድሙ እንግባ። ከዛ በኋላ አይታችኋል አይደለ? ቴስት ጆብ 3 ቅድም ፔንዲንግ ነበር የሚለው አሁን አክሰፕትድ ይላል ማለት ነው። እሷ ላይ ይገባና እኔ እንደ ተቀጣሪ ማለት ነው። አሁን ቅድም እዚህ ጋር ፔንዲንግ ሪቪው ሲል ሜሴጅ ምናምን የሚል ነገር አልነበረም። እሱ ስራችሁን የእናንተ ፕሮፋይል አይቶ አክሰፕት ካረገ እዚህ ጋር ሜሴጅ ምትል ትመጣለች ማለት ነው። ስለዚህ ሜሴጅ ኢምፕሎየር ብላችሁ ለሱ ሜሴጅ መላክ ትችላላችሁ። አዎ የሆነ ስራ አፕላይ አድርጌ ነበር ተቀብላችሁኛል፣ ስለዚህ ኔክስት ስቴፕ ምንድነው ብላችሁ እነሱን ማናገር ትችላላችሁ። ከዛ በኋላ መቀጠር ትችላላችሁ ማለት ነው። እና ይሄን ሁሉ ነገር ያካተተ ነው አፕሊኬሽኑ። አሁን ያሳየኋችሁ ፓርት ስራ ስትቀጠሩ ያለውን ፕሮሰስ ነው። በቃ እናንተ ማድረግ ያለባችሁ ምንድነው አፕሊኬሽኑን መከፈትም አይጠበቅባችሁ። ስራዎች ሲለቀቁ እየገባችሁ አፕሊኬሽኑ ላይ እየገባችሁ አይደለም እኮ የምታዩት። እዚህ ቴሌግራም ቻናል ላይ ስራ አንድ ሰው ሲለቅ እዚሁ ላይ ይመጣላችኋል። ከታች አፕላይ ናው ምትል ነገር ትመጣለች። ስራው ይለመጣል። አፕላይ ናው ምትል ስትመጣ እሷን ስትነኩ ወደ አፕሊኬሽኑ ራሱ ይወስዳችኋል። ስለዚህ ሁሌ አፕሊኬሽኑን እየገባችሁ ቼክ ማድረግም አይጠበቅባችሁም። ስራ ሲለቀቅ እዚህ ቴሌግራም ቻናል ላይ ሲስተሙ በራሱ ነው ፖስት የሚያደርገው ቻናሉ ላይ አዲስ ሰው ስራ ሲለቅ ማለት ነው። ይሄ እንዴት ይሰራል የሚለውን ደግሞ ከቀጣሪው ሳይድ ያለውን ፓርት አሳያችኋለሁ፣ ስራ እንዴት ፖስት እንደሚያደርጉ ማለት ነው። ከዛ በፊት ግን እስካሁን ያሳየኋችሁ ፕሮሰስ ላይ እናንተ ምንም የምትከፍሉት ነገር የለም ስራ ለማግኘት አይደለ? ጀስት አካውንታችሁን ቬሪፋይ ማስደረግ ነው። ፍሪላንሰር ፕሮፋይላችሁን ቬሪፋይ ማስደረግ ብቻ የሚጠበቅባችሁ። ገብታችሁ አፕላይ ትላላችሁ፣ ሜሴጅ ትጻጻፋላችሁ ወይ ትደውላላችሁ፣ እዛው ላይ ትጨርሳላችሁ ማለት ነው። ለዚህ ነገር የምትከፍሉት ነገር የለም። ነገር ግን እናንተ እኔ ሰዎች ራሳቸው ያናግሩኝ፣ እኔ ስራ ፖስት ሲደረግ እየገባው አፕላይ ማድረግ አልፈልግም፣ የራሴ ፕሮፋይል እና የራሴ ስኪል እዛ ዌብሳይታችሁ ላይ እና አፕሊኬሽናችሁ ላይ ቁጭ ይበልና ሰዎች ስራ ማሰራት ይፈልጉ ሰዎች ሲመጡ የኔን ስኪሎች እዛው ላይ አይተው ራሳቸው ያናግሩኝ እንጂ እኔ እየገባው አፕላይ ማድረግ አልፈልግም ልትሉ ትችላላችሁ። ይቻላል፣ እኛ ጋር ገብቷችኋል። ሌላ ደግሞ አንዳንዶቻችሁ ተቀጥራችሁ መስራት ማትፈልጉ ትኖራላችሁ። ለምሳሌ ሰርግ፣ ልደት ምናምን ቪዲዮ ሄዳችሁ መቅረጽ፣ ኤዲት ማድረግ ምናምን የምትፈልጉ ሰዎች ግዴታ ስራ ሲለቀቅ አፕላይ ማድረግ አይደለም አይደለ? አንድ ሰው ለምሳሌ ሰርግ ቢኖርበት የሆነ ነገር ቢኖርበት ወይ ሶሻል ሚዲያ የድርጅቱ የሆነ ቪዲዮ ብቻ እንዲሰራለት ከፈለገ አንድ ሰው ቀጥሮ ሳይሆን የሚያሰራው ጀስት ደውሎላችሁ ነው የሚያሰራው። ለምሳሌ እናንተ ቤት አሁን ቧንቧ ቢበላሽ ቧንቧ ሰራተኛ ብላችሁ ስራ ፖስት ታደርጋላችሁ ወይስ ዝም ብላችሁ ሰርች አድርጋችሁ ቧንቧ የሚሰሩ ሰዎችን ፈልጋችሁ ነው? ለዚህ ለዛሬ ጉዳይ ስለሆነ እንደዛ ነው የምታደርጉት። ስለዚህ ፓርት ታይም መስራት የምትፈልጉ ሰዎች በተለይ ማለት ነው። እናም ብራንዳችሁን ማሳደግ የምትፈልጉ ሰዎች ምን ታደርጋላችሁ? የራሳችሁን ፕሮፋይል እኛ አፕሊኬሽን ላይ ፊት ለፊት ቁጭ እንዲል ማድረግ ትችላላችሁ። ሰዎች ሽቀላ ጆብስ የሚለውን ሲከፍቱ የእናንተ ፕሮፋይል ፊት ለፊት ይቀመጣል። ከዛ በኋላ ሰዎች እናንተን አይተው ችሎታቸውን አይተው እዛው ራሳቸው የሚያሰሩ ሰዎች ያናግሯቸዋል እንጂ እየገባችሁ ሁሌ ስራ ሲለቀቅ አፕላይ ማድረግ አይጠበቅባችሁም። ይሄን ለማድረግ ግን ክፍያ መክፈል ይጠበቅባችኋል። እንዴት ነው የምታደርጉት የሚለው ነገር ላሳያችሁ። ክፍያውን በጣም ዝቅተኛ ስለሆነ አሁን ላይ ዲስካውንት ላይ ስለሆነ እናም ፕሮሞሽን ላይ ስለሆነ ይሄንን መጠቀም ትችላላችሁ። የራሳችሁን ፕሮፋይል ሊስት ማድረግ፣ ይሄ ሊስቲንግ ይባላል። ሊስት ማድረግ ከፈለጋችሁ ሽቀላ አፕሊኬሽን ላይ ትገቡና አክቹአሊ ራሳችሁን ፕሮፋይላችሁን ሊስት ለማድረግም አካውንታችሁን ቬሪፋይ ማስደረግ አለባችሁ ግዴታ። እኛ ጋር ቬሪፋይድ ያልሆነ ሰው ራሱን ፖስት ማድረግ አይችልም፣ ስራም ሲለቀቅ አፕላይ ማድረግ አይችልም። ፍሪላንሰር ዳሽቦርድ ላይ ትገባላችሁ። እዚህ ጋር ቬሪፋይድ ፍሪላንሰር ይላል። ከታች ምን ይላል? ኖ አክቲቭ ሊስቲንግ ይላል። ክሬት አ ሊስቲንግ ቱ ሾኬስ ዮር ስኪልስ ኤንድ ጌት ክላይንትስ ይላል። ምንድነው?
በቃ ሰዎች ራሳቸው እንዲያናግሯችሁ የራሳችሁን ሊስቲንግ አስቀምጡ። ሶ ክሬት ሊስቲንግ ብዬ ገባለሁ። ክሬት ሊስቲንግ ብዬ ስገባ ባነር ይላል ከላይ አፕሎድ ባነር ይላል። ምን ማለት ነው? ከላይ በቃ ሰዎች ገና እንዳዩ የእናንተን ልክ እንደ ታምኔል እንደ ዩቲዩብ ታምኔል ማለት ነው ያንን ነገር ያዩና ሰዎች በእናንተ ኢንትረስትድ ሆነው ያናግሯቸዋል ማለት ነው። ስለዚህ ባነር ጥሩ ባነር ነው መስራት ያለባችሁ። እሱንም እንዴት እንደምሰሩ በኤአይ በቀላሉ እንዴት እንደምሰሩ አሳያችኋለሁ። ግን ጀስት አሁን ዝም ብዬ ለሙከራ ያክል አንድ ባነር ላስቀምጥ። ለምሳሌ አሁን ባነር ስላልሰራው ይሄንን ግሮክ የሚል ነገር ለምሳሌ ዝም ብዬ ልጠቀም። ከስልኬ ላይ ያገኘሁት ፎቶ ነው። ሶ ባነር አስቀመጥኩኝ። ፕሮፌሽናል ታይትል ፕሮፌሽናል ቪዲዮ ኤዲተር ለምሳሌ ብዬ ጽፋለሁ። ፕሮፌሽናል ቪዲዮ ኤዲተር። ዲስክሪፕሽን ስለራሳችሁ እንደዚህ ራሴ ብላችሁ ዲስክሪፕሽን መጻፍ ትችላላችሁ። ለምሳሌ XYZ ብዬ ልጻፍ። ይሄንን ችግር የለውም። ዲስክሪፕሽን ግን አጠር አድርጋችሁ ስለናንተ የሚገልጽ ነገር ነው ማስቀመጥ ያለባችሁ። ስኪሎቻችሁ ምንድናችሁ? ሶ ቪዲዮ ኤዲቲንግ በአዶቤ ፕሪሚየር ፕሮ እችላለሁ፣ ካፕካት እችላለሁ ምናምን እያልኩኝ ስኪሎቼን ሊስት አደርጋለሁ ማለት ነው። ሶ ስኪሎቼን ሊስት አደርጋለሁ። ከዛ የምሰጠውን ሰርቪስ ቪዲዮ ኤዲቲንግ ሰርቪስ እሰጣለሁ። ለምሳሌ ለሰርግ፣ ለልደት፣ ዌዲንግ ቪዲዮስ እያላችሁ እናንተ የምትሰጡትን ሰርቪስ ሶሻል ሚዲያ ቪዲዮስ እያላችሁ የምትሰሩትን ነገር ሊስት አደርጋላችሁ። ኤክስፒሪየንስ ለምሳሌ 1 ዓመት ኤክስፒሪየንስ አለኝ፣ 1 ይር ኤክስፒሪየንስ አለኝ። ስልክ ቁጥር 0000 ስልክ ቁጥሬን መጻፍ አለብኝ። በኋላ ሰዎች ቀጥታ መደወል ስለሚችሉ ማለት ነው። ሎኬሽን አዲስ አበባ ነው ያለሁት። ከዛ ይሄንን እጽፍና ምን አደርጋለሁ? ኮንቲኒው ቱ ፓኬጅ ብዬ ሄዳለሁ ማለት ነው። ኮንቲኒው ቱ ፓኬጅ ስል እዚህ ጋር ፓኬጆቹን ያመጣልኛል። ሶ እዚህ ጋር ያሉት ፓኬጆች ለምሳሌ 2 ናቸው። ስታንዳርድ ሊስቲንግ እና ፕሪሚየም ሊስቲንግ ይባላሉ። ስታንዳርድ ሊስቲንግ ማለት ያው ዋጋው 5 ብር ነው የሚለው አሁን ሞስት ፕሮባብሊ ግን በኋላ ላይ ወደ 300 ብር አካባቢ ነው የሚሆነው። እንዴት ነው? 30 ቀን ሙሉ የእናንተ ፕሮፋይል የኛ ዌብሳይት ላይ እና አፕሊኬሽን ላይ ፊት ለፊት ይቀመጣል ማለት ነው። ከዛ በተጨማሪ ደግሞ ሰዎች ሲያቀጥታ መጥተው እናንተን ያገኙዋቸዋል። ይሄ ትልቁ አድቫንቴጅ ነው። ምን ማለት ነው መሰላችሁ? ባጭሩ ቤት ለምሳሌ ቢሮ በ300 ብር እንደመከራየት በሉት። ለምሳሌ አንድ ቪዲዮ ኤዲተር እና አንድ ፎቶግራፈር ለምንድነው መንገድ ዳር ቤት የሚከራየው? ሰዎች እንዲያገኙትና ስራ እንዲያሰሩት ነው አይደለ? አሁን ግን ሰው ሁሉ ሶሻል ሚዲያ ላይ ነው ያለው። እኛ ደግሞ ሽቀላን ሶሻል ሚዲያ ላይ በደንብ ፕሮሞት እናደርገዋለን። ስለዚህ ስራ የሚያሰሯችሁ ሰዎች ሽቀላ ላይ ሲመጡ የእናንተ ፕሮፋይል ፊት ለፊት ይቀመጣል ማለት ነው። ስለዚህ ቀጥታ እናንተን ያገኟቸዋል። ልክ አሪፍ የሆነ ቦታ ላይ ቤት ኪራይ በ300 ብር እንደመከራየት ማለት ነው። ከዚህ በፊት ለምሳሌ መንገድ ዳር ያሉ ሰዎች ምናምን ነበር በደንብ የሚሰሩት። አሁን ግን ሶሻል ሚዲያ ላይ እና የሆነ ቦታ እናንተ ፕሮፋይላችሁ ይታይ እንጂ ተደብቃችሁን በደንብ መስራት ትችላላችሁ። ስለዚህ ሽቀላ ለዚህ ነገር በደንብ ያግዟቸዋል። ለምሳሌ እኔ ለ30 ቀን አክቲቭሊ የኔ ፕሮፋይል እንዲቆይ ነው የፈለኩት። ከዛ ሁኔታውን አይቼ ስራ በደንብ የሚኖር ከሆነ ቀጥዬም ደግሞ አፕዴት አደርገዋለሁ። ለማንኛውም ቹዝ ስታንዳርድ ብዬ ጠብቃለሁ። ፕሪፔሪንግ ፔመንት ይልና ቀጥታ ወደ ቻፓ ይወስደኛል ማለት ነው። ስለዚህ ክፍያውም እዚህ ነው የምትከፍሉት በቴሌብር ማለት ነው። በቴሌብር፣ በሲቢ ብር፣ በፔሳ፣ በፔፓል ሙላ መክፈል ትችላላችሁ። ስለዚህ እኔ ስልክ ቁጥሬን አስገባና በቴሌብር ነው መክፈል የፈለኩት ፔይ ይላለሁ ማለት ነው። ፔይ ዊዝ ቴሌብር ብዬ ከዛ ራሱ ፓስወርዴን የቴሌብር ፓስወርዴን ይጠይቀኛል። የቴሌብር ፓስወርዴን ማስገባት ብቻ የሚጠበቅብኝ። እንደምታዩት የቴሌብር ፓስወርዴን ጠይቀኝ፣ አስገባው። ከዛ በኋላ ደረሰኝ ይሰጠኛል የከፈልኩበት። ይህንን ስክሪንሾት አድርጋችሁ ያዙ። ለምን? ሽቀላ ህጋዊ ድርጅት ነው። ስለዚህ እናንተ በኋላ ችግር ቢያጋጥማችሁም ደረሰኞቻችሁን የምትከፍሏቸው ነገሮች በደረሰኝ መያዝ ትችላላችሁ ማለት ነው። አሁን ምንድነው የሆነው? ከከፈልኩ በኋላ ምንድነው የተፈጠረው? ፕሮፋይሌ ላይ ልግባ፣ ፍሪላንሰር ዳሽቦርድ ላይ ልግባ። አይታችኋል አይደለ? ዩር ፍሪላንሰር ፕሮፋይል ኢዝ ቪዚብል ፋይንድ ኢንፋይን ፍሪላንሰርስ 30 days ሪሜይኒንግ ይላል። ምን ያህል ቀን እንደቀራችሁ ላይ ይነግራችኋል። ከዛ እዚህ ጋር ቅድም ፖስት ያደረጋችሁትን ሊስቲንግ ቪው ማይ ሊስቲንግ ብላችሁ ገብታችሁ ማየት ትችላላችሁ። አያችሁ አይደለ? ከነ ሙሉ ከነ ስልክ ቁጥሬ ከነ ምናምን እዚህ ጋር ቁጭ ብሏል ማለት ነው። ይሄ ባነሬን አሪፍ አድርጌ ነው የምሰራው። በኋላ እንዴት ነው የሚሰራ አሳያችኋለሁ። ለማንኛውም ሰዎች እኔን እንዴት ነው የሚያገኙኝ? አሁን ይሄ ነገር ለምን ይጠቅመኛል? ለምሳሌ ሽቀላ ዌብሳይት ላይ ወይም ሽቀላ አፕሊኬሽን ላይ ስንገባ ላሳያችሁ። አሁን ለምሳሌ ሽቀላ ዌብሳይት ላይ ሰዎች ስራ የሚሰሩላቸውን ሰዎች ፍለጋ ገቡ። ሲገቡ ሽቀላ ላይ እዩ። አሁን ፊት ለፊት ቁጭ ብሏል። አሁን ሊስት ያደረኩት ማለት ነው።
ለምሳሌ ፕሮፌሽናል ቪዲዮ ኤዲተር ግሮክ ሚለው አሁን አያችሁ አይደል እንደዚህ ይቀመጣል ማለት ነው። ቬሪፋይድ ፍሪላንሰር ሚለውን ከፍተው እንደዚህ ሁሉንም ማየት ይችላሉ። ሰርች ያደርጉ ቪዲዮ ኤዲተር ሲፈልጉ ቪዲዮ ኤዲተር ምናምን እያሉ ሰርች ያደርጉ ማየት ይችላሉ። ለምሳሌ ይሄኛው ልጅ እኔ ፈለኩኝ የሆነ ስራ ማሰራት፣ ስለዚህ በዲቴል አያለው። ስለዚህ በዲቴል ስለሱ ኢንፎርሜሽን ያመጣልኛል። አይታችኋል አይደለ? ቅድም የጻፍናቸው ነገሮች ሙሉ እዚህ ጋር ቁጭ ብለዋል ከነ ፖርትፎሊዮ ከነ ሰርቲፊኬቱ ስልክ ቁጥሩ ምናምን። አሁን እዚህ ጋር ሜሴጅ መላክ ይችላል ወይም ደግሞ እዚህ ጋር ኮል ነው ስል ቀጥታ ለዛኛው ልጅ ይደወላል። ስለዚህ ለዚህ ነው የሚጠቅማችሁ ሰዎች እኛ ዌብሳይት ላይ እኛ አፕሊኬሽን ላይ ሲገቡ የእናንተ ፕሮፋይል ያያሉ፣ ከዛ ይደውሉላችኋል ቀጥታ ማለት ነው። ከዛ እናንተ ሰዎች ስራ ሲለቁ ሳይሆን አፕላይ የምታደርጉት ኦሬዲ የእናንተ ፕሮፋይል ስላለ ሰዎች ያናግሯችኋል። ይሄ የፋይቨር አሰራር ነው። ለምሳሌ ፋይቨር የሚባል አፕሊኬሽን ብታውቁ ከሆነ ጀስት ሊስቲንግ ነው የምታስቀምጡት፣ ሰዎች እየመጡ እናንተ ስራ ያሰሯችኋል ማለት ነው። አሁን እነዚህ ስራዎች ስትሰሩ ባይዘው ወይ ምንም አይነት ስራ ይሁን ኮንቴንት ክሪኤሽን፣ ቪዲዮ ኤዲቲንግ፣ ፓርት ታይም ይሁን ፉል ታይም ይሁን ሚኒማም 20 ሺህ ብር ነው ማስከፈል ያለባችሁ በወር ማለት ነው። ከዛ በታች ምንም አይነት እንደዚህ አይነት ስራዎችን እንዳሰሩ። ይሄ አሁን ላይ ገበያው እንደም እያደጋችሁ ስትመጡ ፕሮፋይላችሁ እያደገ ሲመጣ ለአንድ ቪዲዮ ኤዲት ለማድረግና አንድ ሶሻል ሚዲያ ላይ የሚሆን ቪዲዮ ቀርጾ ለምሳሌ ፖስት ለማድረግ ብዙ ብር ነው የምትጠይቁት። ስለዚህ ዝም ብላችሁ ትንሽ ብር ምናምን እንዳትጠቅሱ። ገብቷችኋል አይደለ? ሶ ይሄንን ከጨረሳችሁ በኋላ ሰዎች እየደወሉ ስራ ያሰሯችኋል ማለት ነው። ይሄ በጣም ኢምፖርታንት የሆነው የሽቀላ አንዱ ፊቸር ነው። ለማንኛውም አሁን እናንተ ባነር፣ ሲቪ፣ ፖርትፎሊዮአችሁ ምናምን በደንብ ይታያል። ስለዚህ በተቻላችሁ መጠን ለዚህ ነገር በቀላሉ ጄሚናይ መጠቀም ትችላላችሁ። ጄሚናይ ላይ ለምሳሌ ገብታችሁ ለሽቀላ የሚሆን ባነር ስላለኝ የራሴን ፎቶ ልስጠውና ለምሳሌ አንዱን ፎቶ መረጥኩኝ። ለምሳሌ አንዱን የራሴን ፎቶ መርጬ አስገባና ጄሚናይ ላይ ለጄሚናይ በድምጽ መናገር እችላለሁ። ሰላም ጄሚናይ አንድ ሽቀላ የሚባል ፕላትፎርም አለ። ፍሪላንሰር ነኝ እኔ። ሊስቲንግ ነው እዛ ጋር የራሴ ሊስቲንግ እንዲቀመጥ ፕሮፌሽናል የሆነ ባነር ነው እንዲሰራልኝ የፈለኩት። እኔ ፕሮፌሽናል ቪዲዮ ኤዲተር ነኝ። አዶቤ ፕሪሚየር ፕሮ እንደ ካፕካት የሆኑ ፊቸሮችን እጠቀማለሁ። እንደ ካፕካት ያሉ አፕሊኬሽኖች ላይ ጎበዝ ነኝ። ለሶሻል ሚዲያ፣ ለልደት፣ ለሰርግ የሚሆኑ የተለያዩ ስራዎችን እሰራለሁ። ስለዚህ ላንድስኬፕ ፎርማት የሆነ ወደ ጎን ረዘም የሚል እዛ ላይ ሰዎች ሲያዩ አትራክት የሚያደርግ ቆንጆ ባነር ሰርተ ፎቶ ላክልኝ። ስለዚህ በኤአይ በቀላሉ ያንን ባነር መስራት ትችላላችሁ። ገብቷችኋል? ሰዎችን የሚስብ ማለት ነው። ስለዚህ አሁን ክሬቲንግ ዩር ኢሜጅ እያለ ነው። ስለዚህ አሁን አያችሁ አይደለ? ስለዚህ ለምሳሌ በአማርኛ ነው የጻፈልኝ። አሁን ሙያዊ ቪዲዮ ኤዲተር ብሏል። የማህበራዊ ሚዲያ፣ የልደት፣ የሰርግና ሌሎች ምናምን ብሎ እንደዚህ አይነት ባነር ሰርቶ ሰጠኝ ማለት ነው። ስለዚህ አሁን እንደዚህ አይነት ባነር በእንግሊዝኛ በምናምን እያረጋችሁ መስራት ትችላላችሁ። ገብታችኋል? በቀላሉ። ስለዚህ ባነራችሁ የሰውን አቴንሽን ቶሎ እንዲስብና እንዲደውሉላችሁ ምናምን ለማድረግ ማለት ነው። ስለዚህ በፍሪላንሰር ሳይድ ያለው ፕሮሰስ ይሄን ይመስላል ባጭሩ። ስለዚህ ከእናንተ የሚጠበቀው በተለይ ጀማሪ ከሆናችሁ እና ተቀጥራችሁ መስራት የምትፈልጉ ከሆነ ሽቀላ ጆብስ የሚል ቴሌግራም ቻናላችንን ጆይን ታደርጉና እዛ ላይ ስራ እስኪለቀቅ ድረስ ዝም ብላችሁ መጠበቅ ብቻ የሚጠበቅባችሁ። ከዛ በኋላ ስራዎች ሲለቀቁ አካውንታችሁን፣ ፕሮፋይላችሁን ቬሪፋይ ያስደርጉ መጀመሪያ። ከዛ በኋላ ስራዎች ሲለቀቁ እየገባችሁ አፕላይ ማድረግ ነው። ገብቷችኋል? እኛ ቬሪፋይድ የሆኑ ሰዎች ብቻ ስለሆኑ ብዙ ፍክክር አይበዛባችሁም እና የተወሰኑ ኤሪያዎች ላይ ብቻ እየሰራ ስለሆነ አሁን እንደዛ አይነት ኤሪያዎች ላይ ብቻ ያሉ ስራዎች ናቸው ፖስት የሚደረጉ። ስለዚህ ገብታችሁ አፕላይ ማድረግ ነው የሚጠበቅባችሁ። አይ እኔ ደግሞ የሚያሰሩኝ ሰዎች ራሳቸው ያናግሩ የምትሉ ከሆነ ደግሞ እናንተ ራሳችሁ ፕሮፋይላችሁን ሊስት አድርጋችሁ ሰዎች እንዲደውሉላችሁ ማድረግ ትችላላችሁ። በጣም አመሰግናለሁ። የዛሬው ቪዲዮ ጠቅሟችኋል ብዬ አስባለሁ እና ሽቀላ ቀጣዩ የኢትዮጵያው አፕወርክ እንደሚሆን ተስፋ አለኝ። እኔም ደግሞ ይህን ነገር በመስራቴ በጣም ለራሴ እውነት ኩራት እየተሰማኝ ነው። እውነት ለማንኛውም ይህን ይመስላል የዛሬው ቪዲዮ። በጣም አመሰግናለሁ።